ያለው ያው ውሸት አይደለም ኖ እንደተጠራጠርሽ ሳይሆን ታውቂ ነበር ነው ሩታዬ እርጉዝ ነኝ መሰለኝ እሺ ላስታውስሽ ያንን ሰው መውቀስ ትችያለሽ ችግር የለውም ለምን የቅርብ ሰው ስለሆነ ማለት ነው እርጉዝ ነኝ መሰለኝ ዝም ብሎ ወደ ላይ ያለኝ ነው ብለሽ ያወራሽው ሰው አለ የለም ራሴን ስለጠረጠር ብለሽ አቆይ ይሄንን ብቻ ማለት አለ ነኝና መሰለኝ እኮ ብለሽ አለ እየጠረጠርኩት ነው እንጂ ነኝ አምናት ሹር እርግጠኛ አልነበርኩም እያልኩ ነው እሺ ተረጋጋ ሩታኔ እኮ እዚህ ጋር ነኝ ያለሁት እኮ አዳምጠኝ እኮ አለ አይደል ግን ረለው ተናግሬያለሁ እንደዚህ አይነት ስሜቶች እያየሁ ስለሆነ እዚህ መጥቼ ነው ቼክ ማድረግ የምፈልገው ብዬ ቼክ አድርጌያለሁ እሱን አይደለም አንዴ ሩታውንም ያየሽ አልተማመንም ማለት ነው እኔ ለሰው ብለሻል አላልሽም እንጂ ብለሻል እኔ ርቄሽ ለሌላ ሰው ነው ቀድመሽ የተናገርሽው ማለት ነው ሩታያ ለኔ ግን ይሄን መጠራጠርሽን ልንገርህ ከዚህ በፊት ብዙ ነገሮች በፕራንክ አድርጌ ተቀይመኝ በመጀመሪያ ደረጃ አልዋሸሁም ሲቀጥል ደግሞ እዚህ ጋር እያወራ ያለው ድንገት አይተሽ ነው ማለት ከዚህ በፊት ቼክ አድርገሽ ድጋሚ ነው እየዋሸሽ ያለሽ ለምን ብዬ ነው ዋሻው ሰላም ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ ከኔ ጋር ሁሉ ሰላም ነው ሀገሬ ልጆች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ ዛሬ በአዲስ ቪዲዮ መጥተናል ማለት ነው ያው እንዳያችሁት ቪዲዮን ቀንጨብ አድርጌ አስገብቼላችኋለሁ ሩታና አብርሽ ዛሬ ቀውጥ ይፈልቷል ማለት ነው እዛ ሰፈርና ሩታዬው ደብቀው የነበረውን ነገር እስከዛሬ ደብቀው ነበር ወደ ዱባይ ለጉብኝት መጥተው ነበር ከዛም በፊት እርጉዝ እንደሆነች ያኔ እንዳወቀች እርግዝናዋንና ለሱ እንዳልነገረችው ከሱ ይልቅ ለሌላ ጓደኛ እንደነገረች ደርሶበታል ማለት ነው ዛሬ ግን ሲጠይቅ ጥፋቷን አምና ያው አዎ ብላለች እና ይሄን ይመስላል ማለት ነው ቤተሰብ ሩታና አብርሻው ቡጡ ቀጥሏል ቦክሱ ያው ሩታዬ ያኔ ከሱ መደበቅ አለበት ብዬ አላስብም እንደራሴ ማለት ነው ግልጽ መሆን ግድ ነው በተለይ በፍቅር ስትኖሩ ያኔ እንደውም ቅድሚያ መናገር ያለባችሁ ለፍቅር አጋራችሁ ነው ብዬ አስባለሁ ያኔ መጀመሪያ እንደውም ግልጽ መሆን ያለባችሁ አብራችሁ ለሚኖረው እንጂ ለሌላ ሰው አይደለም ሌሎቹ ደግሞ አምጥተው ለሱ ነገሩት ማለት ነው ከዛ እሱ ደግሞ እንዴት ሳትነግረኝ ኢትዮጵያ ያለን ነው ያወቀችው እርግዝናዋን ግን የነገረችኝ ዱባይ ከመጣን ነው ምናምን ብሎ ዘራፍ እያለ ነው ማለት ነው እንደሰማችሁት ሩታም በጣም ተቆጥታለች እንዴት እንደዚህ ሊጠረጥረኝ ቻለ ወይም እንዴት ጠየቀኝ የሚለው ነገር አበሳጭቷታል ማለት ነው እስኪ እናንተስ ምን ትላላችሁ የሩታ ሀሳብ ትክክል ነው ትላላችሁ እሷ ደግሞ ያው ያኔ እርግጠኛ አልነበርኩም ኢትዮጵያ ያለን እርግጠኛ አልነበርኩም ግን አውርቻለሁ ለሰው ግን 100% እርግጠኛ አልነበርኩም እርግዝናዬን ዱባይ ከመጣሁ ነው ያው እርግጠኛ የሆንኩት ለዛም ነው ያልነገርኩት ባልሆነ ነገር ፕራንክ ማድረግ ስላልፈለኩ ነው አለችው ማለት ነውና እሱ ግን ያው ዘራፍ እያለ ነው በመጨረሻ ሩታ እየተቆጥታለች ማለት ነው ትታው ሄደች እኮ ጉድ እኮ ነው በይ ተመለሽ እና ለማንኛውም ይሄን ይመስላል ቤተሰብ እናንተስ ብትሆኑ ምን ታደርጋላችሁ ያኔ ከፍቅረኛችሁ በልጦባችሁ ለሌላ ሰው መናገር አግባብ ነው ብዬ አላስብም ያው ግን ያው እርግጠኛ ስላልሆንኩ ነው ብላለች ማለት ነው ያው አብርሽ ዘራፍ እያለ ነው ከኔ ማን በልጦብሽ ነው ለሌላ ሰው የተናገርሽ እያለ ነው እና ይሄን ይመስላል ቤተሰብ ሰላማችሁ ይብዛ ሰብስክራይብ ላይክ